ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ እንግዲህ በአዲስ ነገር ተከስቻለሁ። እሱ ምንድነው? የ5000 ብር ቻሌንጅ ነው። ምንም ሳትደክሙ ሳትለፉ ምንም ወጪ ሳታወጡ እዚህ 5000 ብር ቻሌንጅ ላይ ሁላችሁም እንድትሳተፉ ጋብዣችኋለሁ ማለት ነው። ለየጓደኞቻችሁ ሼር አድርጉላችሁ። ምንም የምታወጡ ወጪ የምትደክሙት ነገር የላችሁ። ስለዚህ በጣም ቀላል ነው፣ በጣም ሲምፕል ነው። ቻሌንጁን እስከምነግራችሁ ድረስ ሰብስክራይብ የደውል ምልክቷንና ላይክ በማድረግ ቪዲዮውን ተከታተሉ። ቻሌንጁ በጣም ቀላል ነው። እንግዲህ እንደዚህ አይነት ቪዲዮዎች ብዙ ጊዜ አይኖሩም፣ አንዳንድ ነው የሚኖሩ የቻሌንጅ ቪዲዮዎች። ጊዜያችንን ዳታችንን እያቃጠልን ቲክታክ ላይ 5 ደቂቃ ብለን ገብተን 1 ሰዓት 2 ሰዓት ነው የምንቆየው። እንደዚህ አይነት ቪዲዮዎች የቻሌንጅ ቪዲዮዎች ባይኖሩም እንኳን ጊዜያችሁን ግን በአግባቡ ተጠቀሙ። ለምሳሌ የራሳችሁ ስነ ጽሁፍ የምትችሉ ካላችሁ፣ ስዕል መሳል የምትችሉ ካላችሁ፣ ይሄን የራሳችሁ ታሌንት ከሌላችሁ እንኳን ኤዲት አፕሊኬሽኖችን እያወረዳችሁ ለምሳሌ እንደ ኬኒ ማስተር፣ ኢንሾርት፣ እንደ ካፕከት ብዙ አፕሊኬሽኖች አሉ። እያወረዳችሁ ኤዲት ማድረግ ተለማመዱ። ቪዲዮዎችን ኤዲት አድርጉ፣ ፎቶዎችን ኤዲት አድርጉ። ነገ ላይ ይጠቅማችኋል። ዛሬ ግን እንደዚህ በመዳም ዋይፋይ የምትጠቀሙት ነገ ይጠቅማችኋል። ዛሬ ምንም የማይመስላችሁ ነገር ነገ ላይ ስራ ይፈጥርላችኋል። ለምሳሌ እኔ ግጥም አረብ ሀገር ነው የተማርኩትኝ፣ ጠለብ ቤት ሆኜ ነው። ስልክ በሌለኝ ሰዓት ዝም ብዬ ስጽፍ እኔ ከድሮ የሰዎችን ግጥም አነባለሁ፣ ነገር ግን መጻፍ አልችልም ከራሴ ማለት ነው። አሁን ግን በራሴ ሰዎችን አይቼ እያነበብኩ መጻፍ እችላለሁ። አጠገብ የሆነ ሰው ሲከፋም ሲያዝንም አይቼ መጻፍ እችላለሁ። ስሜቱን እንዲሁ አይቼ መጻፍ እችላለሁ። ይሄ ሁሉ የራሴን ስሜት እያወጣሁ በመጻፍ ነው። ጊዜን ግጥም ላይ ስላልኩትኝ ስላጠፋሁት ዛሬ አይከብደኝም። በጣም ሲምፕል ነው ለኔ። ስለዚህ አሁን እኔ ጠለብ ቤት ነው የተማርኩት ግጥም ብላችሁ አታምኑኝም። ምክንያቱም እንዴት ጠለብ ቤት ተማርሽ ነው የምትሉኝ። በራሴ ነው እኔ ፍላጎትም ስለነበረ ከበፊቱ የበለጠ አዳበርኩትኝ። እንደዚህ አይነት ታሌንት ካላችሁ ታሌንታችሁን አዳብሩ። ኮንፊደንስ እንዲኖራችሁ ቪዲዮ ላይ እየወጣችሁ በራሳችሁ ፖስት ማድረግ ካልቻላችሁ እንኳን ለራሳችሁ እንዲህ እየወጣችሁ ተናገሩ። ነገ ላይ ይጠቅማችኋል። እንደነገርኳችሁ ነው። የየራሳችሁ ታሌንት ከሌላችሁ ግን ኤዲት አፕሊኬሽኖችን እያወረዳችሁ እንደ ሎጎ፣ ለምሳሌ ሎጎ አፕሊኬሽን ፕሮፋይል ላይ ሁላችንም ያስፈልገናል። ለቲክታክም፣ ዩቲዩብም፣ ኢሞም ለዋትስአፕም ለሁሉም ፕሮፋይል ስለሚያስፈልገን ሎጎ አወርዳችሁ ብትለማመዱ በጣም ነው የሚጠቅመው። ትንሽ ይከብዳል ግን ይጠቅመናል። የበለጠ ነገር ላይ ሎጎ የሚሰራ ሰው በአሁኑ ሰዓት ብዙ ስራ መስራትን ብዙ ሰው የሚፈልገው ሰው ነው። ስለዚህ ሎጎ ተለማመዱ። ኤዲት አፕሊኬሽኖችን እያወረዳችሁ ጊዜያችሁን በአግባቡ ተጠቀሙ። ቻሌንጁ ምንድን ነው? የ5000 ብሩ ቻሌንጅ እስከ 15 ቀን ድረስ ነው የሚቆየው። ሰኔ 1 ላይ ያበቃል። ቻሌንጁ ሰብስክራይብ በማድረግ ሁላችሁም 10000 ሰብስክራይብ በ15 ቀን ውስጥ ካስገባችሁ እኔ ደግሞ ምንም ላይክ የሌለው ኮሜንት የ5000 ብር ቻሌንጅ አዘጋጅቻለሁ። ቻሌንጁ የዛሬ 15 ቀን ሰኔ 1 ያበቃል ማለት ነው። እኔን 10000 ታስገቡኛላችሁ። 10000 የዛሬ 15 ቀን ስገባ ምንም ላይክ ለሌለው ኮሜንት 5000 ብር አውጥቼ እሸልማለሁ ማለት ነው። 2-3 ካገኘሁ ደግሞ 2000 ብር ለ3 ሰው እሸልማለሁ። በኢትዮጵያ ነው ታዲያ በዚህ አይደለም። 2000 ብር እሸልማለሁ ለ3 ሰው። አንድ ሰው ካገኘሁኝ ምንም ላይክ ለሌለው ኮሜንት የ5000 ብር ቻሌንጅ ነው። ቻሌንጁ የዛሬ 15 ቀን ሰኔ 1 ያበቃል። ሰኔ 1 10000 ስገባ ከዛ ወዲህም ካለቀ ኦኬ። ግን እኔም የምጠብቀው እስከ 15 ቀን እስከ ሰኔ 1 ድረስ ነው ይሄን ቻሌንጅ ያዘጋጀሁትኝ። እስከ ሰኔ 1 ድረስ 10000 አስገቡኝ። እኔም 5000 ብሬን አዘጋጃለሁ። ኮሜንት ላይ እኔንም ደምሩኝ እያላችሁ ዩቲዩብ ላይ ነው ታዲያ ኮሜንት የምጽፉት። እዛ ላይ ሁላችሁም እኔንም ደምሩኝ የሚለውን ኮሜንት ምንም ላይክ ለሌለው ኮሜንት አውጥቼ እሸልማለሁ ማለት ነው። ስለዚህ እዚህ ቻሌንጅ ላይ ሁላችሁም ተሳተፉ። ምንም አትጎዱ። ምንም የምታወጡ ወጪ የላችሁም። ጠቅ ሰብስክራይብ አድርጋችሁ እድላችሁን ብታዩበት ምን አይነት እድል አለኝ የሚለው ሁላችሁም ነው። ስለዚህ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። በ8 ቀን ውስጥ ነው እናንተ እንግዲህ በ15 ቀን ውስጥ ነው ይሄ ቻሌንጅ ሳልፈጥር ቻሌንጅ ሳላዘጋጅ 2500 ሰብስክራይብ ካስገባችሁ
ቻሌንጅ ሳደርግላችሁ ደግሞ የበለጠ 10,000 ከዛም ታልፋላችሁ ብዬ አስባለሁ። ለምሳሌ ቲክቶክ ላይ 80 ኬ ነው ተከታይ ያለኝ። 80,000 ህዝብ ተከታይ ኖሮኝ 10,000 በ8 ቀን ብታስገቡኝ ለእኔ እኮ በጣም ሲምፕል ነገር ነው ማለት ለእናንተም በጣም ሲምፕል ነገር ነው። 80,000 ህዝብ ተከታይ ቲክቶክ ላይ ኖሮኝ ቲክቶክ ላይ ዩቲዩብ ላይ ደግሞ 10,000 ያስገቡኝ ማለት ኖርማል ነው። ስለዚህ ሁላችሁም ሰብስክራይብ አድርጎ ለየጓደኞቻችሁ ሼር አድርጎ የዛሬ 15 ቀን ሰኔ 1 ማለት ነው በኢትዮጵያ 5,000 ብር አውጥቼ እሸልማለሁ። ሪያድም ከሆናችሁ ያላችሁት የምትፈልጉትን ነገር ገዝቼ በራሴ መሻወር አመጣላችኋለሁ ማለት ነው። ብር አልፈልግም ይሄን አንጭልህ ካላችሁኝ እታዘዛለሁ። ሪያድ ውስጥ ከሆናችሁ በራሴ መሻወር በራሴ ወጪ የምትፈልጉትን ነገር አመጣላችኋለሁ። ሌላ ሀገር ከሆናችሁ ደግሞ 5,000 ብራችሁን አስተላልፍላችኋለሁ ማለት ነው። ደረሰኙን ለሁላችሁም አሳያለሁ። ስለዚህ እዚህ ቻሌንጅ ላይ ሁላችሁም ተሳተፉ፣ እኔንም አበረታቱኝ። ስደት ላይ ያለን ሰዎች ደግሞ እርስ በርስ ከፍ እንባባል። እንዲህ አሳድጉን። እኛ ከጀመርንላችሁ እኛ መንገድ ከከፈትንላችሁ የከፈትነውን ልጆች ደግሞ ከፍ ከፍ አድርጉን። ምክንያቱም ስደት ላይ ያለን ሰዎች እርስ በርሳችን ካልተደጋገፍን እንዴ ማን ይደጋግፈናል ታዲያ? ማን ይደግፈናል? እኛ ኢትዮጵያ ላለው ሰው ለሌላው እኮ እየደገፍን ነው። እኛ ስደተኞች ነን ለሌላው ሰዎች የምንደግፈው። ስለዚህ እኛንም እርስ በርስ እንደጋገፍ። እኛ መንገድ ከቀደድንላችሁ፣ እኛ መንገድ ከከፈትንላችሁ፣ እኛን ከፍ ከፍ ስታደርጉ እኛ ደግሞ ከስር ከስር ያልተለማመዱትን ያልከፈቱትን እያስከፈትን እናመጣቸዋለን ማለት ነው። ሁላችሁም እንግዲህ ስደት ላይ ያላችሁ ልጆች አይታችሁ ሲጀምር አታልፉም እርግጠኛ ነኝ። ምክንያቱም ሌሎቹን ከፍ እያደረጋችሁ እያየናችሁ ነው። ኢትዮጵያ ላይ ያሉት ተመልክቷቸው። ሁሉም ዩቲዩበሮች እርስ በርስ ነው የሚደጋገፉት። ሁሉም ዩቲዩበሮች እርስ በርስ ነው ከፍ እየተደራረጉ አሁን ላይ ያሉት ማለት ነው። ስለዚህ እኛ ደግሞ በስደት ያለን ልጆች ከፍ ማለት አለብን። እንደዚህ አይነት ቻሌንጆች ከመጡልን፣ እንደዚህ አይነት ጎበዝ ልጆች ካገኘን ከፍ እያደረግን መሄድ ነው። ዩቲዩበር መሆን በሆነ ሰዓት ላይ ትንሽ ያው እንትን ይጠይቃል፣ ኮንፊደንስ ይጠይቃል፣ ብርታት ይጠይቃል። ዝም ብሎ አይደለም ማለት ኤዲት ማድረጉ በጣም ከባድ ነው። የዩቲዩብ ቪዲዮ ሰርቶ መፖስት ሳይሆን ኤዲት ማድረጉ ምናምን በጣም ነው ቻሌንጅ ነው። በቃ እሱ ስላለ ያን ነገር ተቋቁመን ከስራ ጋር ነው የምንሰራው። አሁን ላይ እንዲህ ተቀምጠን እንኳን አይደለም፣ እረፍት ቦታ እንኳን አይደለም፣ ስራ ቦታ ነን ያለነው። ከስራ ቦታ ላይ ጊዜያችን እየተሻማን ነው ቪዲዮ የምንሰራው ማለት ነው። ከዛ አንፃር ስለዚህ እናንተ ባላችሁ አቅም ሰብስክራይብ እያደረጋችሁ እኛን አበረታቱን። የምትፈልጉትን ነገር ጠይቁኝ። ወደ ግጥሜ ተመልሻለሁ። ደግሞ የምትፈልጉትን ግጥም ጻፉልኝ። ከስር ይሄን ግጠሚ ብላችሁ ለሁላችሁም እገጥማለሁኝ። ይሄ ምክንያቱም ቲክታክ ላይ ስገጥምላችሁ ስለኖር ዩቲዩብ ላይ መታዘዛለሁ ብያለሁ። ግጥም ቃሌ ነው ይሄ ማለት ነው። ስለዚህ ሁለተኛው ቻሌንጅ የሚሆነው ቀጣይ በግጥም ዙሪያ ላይ ነው። ለአሁኑ ግን የምትፈልጉትን ጻፉልኝ። እዚህ ቻሌንጅ ላይ ግን ሁላችሁም እኔንም ደምሩኝ እያላችሁ ብቻ ነው የምትቆምጡት። በቀጣዩ ላይ ስለ ግጥም ትጽፋላችሁ የምትፈልጉትን ነገር ከዛ ወጥቼ እንትን እልላችኋለሁ ማለት ነው። ዛሬ በ5,000 ብር ቻሌንጅ ከጀመርኩ ይሄን በ15 ቀን 10,000 ካስገባችሁኝ ለሌላው በ10,000 ብር በ15,000 ብር ቻሌንጅ አዘጋጃለሁ። ይሄንን ቻሌንጅ በ15 ቀን ውስጥ 10,000 ሰብስክራይብ ካስገባችሁኝ ቀጣይ ደግሞ የ10,000 ብር ቻሌንጅ አዘጋጃለሁ ማለት ነው። ሁላችሁም ሰብስክራይብ በማድረግ እድላችሁ ሞክሩ። እንግዲህ አትመቀኛኙ፣ ላይክ አትደራረጉ። ቢያንስ በቃ እናንተ አትደራረጉ። ምክንያቱም እኔ ነኝ የሚጨነቀው ባይዘወይ እናንተ ባትደራረጉ ማለት ነው። ግን አትደራረጉ። በቃ እድላችሁን ተሞካከሩ ሁላችሁም። እኔ ነገርኳችሁ። አንድ ሰው ካለ አንድ ሰው፣ 3 ሰው ካለ 2,000 ብር፣ 3 ሰው ካላገኘው አንድ ሰው ብቻ ከሆነ የማገኘው 5,000 ብር እሸልማለሁ። የዛሬ 15 ቀን ሰኔ 1 ቻሌንጁ ያበቃል።